በሄድኩበት ቦታ ሁሉ ለንም ለአገልግሎት ምቹ ሁኔታ እየፈጠረ ለልጆቼ ደግሞ ምቹ የሆነ ቦታ እግዚአብሔር ሲያዘጋጅ ነበር። ልጆቼ በዚህ መንገድ እነሱ ሲጓዝ እግዚአብሔር ይባርከው ዶክተር ደስታ ለምግና ከካምባታ በእውነት ነው የምላችሁ እኔና ቤተሰብን የሚሸክሙ ወይም የሚረዱ ሰዎችን ከአሜሪካ ከካናዳ ዊሊንግላንድ ቸርች አግኝቶ አገናኛቸው። ልጆቼ በአሜሪካ ሰዎች ሰፖርተር ነው የተማሩት። ከዚህ የተነሳ በልኩበት ከተማ ሁሉ ከኔ ጋር አብሮ ይጓዙ ነበር። ወደ ሙስሊም መንደር በሚሄድበት ከተማ በሚሄድበት አላባ ከተማ ላይ ስማቸው በትምህርት ቤት ሃሌሉያ በግዱ ድምጽ በግዱ እልልታ አሜን በግዱ ብሎት በሚጠራበት ስም ጠሪዎቹ ልጆችን አውጥቶ ስማቸውን ካልቀየራችሁ ትምህርት ቤት መማር አትችሉም ተብሎ ስማቸው ይቀየር እስከ መባል ደረጃ ደርሶ ልጆቼ በስም ምክንያት ሲሰደዱ ከወንጌል ጋር እኔ በትጋት በሚሰራበት በአላባ ከተማ ውጤታማ ሆኜ ልጆቼ ስማቸው ሳይቀየር እስካሁን ድረስ ስማቸውን ይዘው ዩኒቨርሲቲ ገብቶ ሁለተኛ ዲግሪ ሶስተኛ ዲግሪ እየሰሩ ልጆች አሉ። ዛሬ አሉ በሚባሉ ከፍተኛ ፖዚሽን ቦታ በኢትዮጵያ እየሰሩ በመንግስት መስሪያ ቤት እየሰሩ ከፍተኛ ደሞዝ ተካፋዮች ናቸው። በመጽሐፍ ቅዱስ ትምህርት ደግሞ ከፍተኛ ትምህርት ተምሮ በቤተ ክርስቲያን እያገለገሉ የሚገኙ ልጆቼ ናቸው። እዛን ጊዜ እኔ በድካም በብርታት ስጓዝ ከኔ ጋር አብሮ የነበሩኝ ያገዙኝ ሰዎች በጸሎት በገንዘብ በምክር ያገዙኝ ሰዎች ያውቃሉ። ልጆቼ አሁን አልተጣሉም። ከፍተኛ ቦታ ነው ያሉት። ከፍተኛ ደሞዝ ተካፋዮች ናቸው። በእውቀትም የበለጸጉ ናቸው። አሁን በኢትዮጵያና ከኢትዮጵያ ውጪ አገሮቹን በመዞር ስራ ላይ የተሰማሩም አሉ። ስለዚህ ትጉና ልጆቻችሁን በትጋት አሳድጉ። የትጋትን ውጤት ትበላላችሁ። ትጉ ሰዎች ሁኑ። ሰዎች ሊነቅፏችሁ ይችላሉ፣ ሊሰድቧችሁ ይችላሉ። ሰዎች የፈለጉትን ሊሏችሁ ይችላሉ። እናንተ ሰዎች የምትሰሙ ከሆናችሁ ከወጣችሁበት ከፍታ ትወርዳላችሁ። ሰዎቹን መስማት በሚያስፈልግበት ቦታ ትሰማለህ እንጂ እግዚአብሔር በገለጠልህ እውነት ላይ እና እግዚአብሔር በጠራይ መንገድ ላይ ወደኋላ እንድትመለስ በሚያደርጉ ሰዎች ቋንቋ ራስን አደነጋግረና ተደናቀፈ ወደኋላ አትመለስ። እናንተ በስራ ምክንያት በተለያዩ ኢትዮጵያና ከኢትዮጵያ ውጭ ዓለም ያላችሁ ወንድና ሴት ልጆች በተሰማራችሁበት ተግታችሁ ስሩ። ትጉና ስሩ። ሰው ትሆናላችሁ። ደግሞ በዚህ አጋጣሚ የሚመክራችሁ ምክር አለ። ራሳችሁን አትጣሉ። ራሳችሁን ውደዱ። ራሳችሁን ተንከባከቡ። በመብላት ይሁን በመጠጣት ይሁን በመልበስ ይሁን ንጽህናችሁን በመጠበቅ ይሁን ራሳችሁን ተንከባከቡት። ራስን ጠብቅ ወንድሜ፣ ራስን ጠብቅ። አካውንታችሁ ላይ ያለው ብር እንኳን አንተ የምትጠቀምበት ብር መሆን አለበት። አንተ ለፍተህ ለሌላ ሰው የምታሰልከው ብር መሆን የለበትም። አንተ ባዶ ሆነ አንተ